ስለ ሆም ኦነርሺፕ ወይም የቤት ባለቤትነት ያላችሁ አስተሳሰብ ሚት፣ መሰረተ ቢስ እምነት ወይስ እውነታ ላይ የተመሰረተ ፋክት? ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። የቤት ባለቤትነት ወይም ሆም ኦነርሺፕ የአሜሪካን ነዋሪዎች የጥሩ ኑሮ ህልም ዝርዝር ውስጥ ትልቁን ስፍራ ይይዛል። አብዛኞቹ የአሜሪካን ነዋሪዎች ንብረት ከማፍራትና ከፋይናንስ ጠቀሜታው ባሻገር የእኔ የሚሉት የራሳቸውንና የቤተሰቦቻቸውን ጥሩ ትዝታ የሚገልጹበት የተረጋጋና ደህንነቱ የተጠበቀ የመኖሪያ ቦታ ባለቤት መሆንን የአሜሪካን ድሪምን እንደማሳካት ይቆጥራሉ። የቤት ባለቤትነት የመጠለያ ንብረት ከማፍራት በላይ በራስና በቤተሰብ የወደፊት ህይወት ላይ ኢንቨስት እንደማድረግ ይቆጠራል። ተከራይቶ ከመኖር አንጻር በሞርጌጅ ብድር ቤት ገዝቶ መኖር ከወርሃዊው የሞርጌጅ ክፍያ ላይ የተወሰነው ገንዘብ ወደ ቤቱ ዋጋ ክፍያ የሚሄድ በመሆኑ ኤኩዊቲ በመገንባት የግዳጅ የቁጠባ ሂሳብ እንደመክፈት ይቆጠራል። ተከራይተው ከሚኖሩ ይልቅ ገዝተው የሚኖሩ የቤት ባለቤቶች በሚኖሩበት አካባቢ አንጻራዊ ለሆነ ረጅም ጊዜ የሚኖሩ በመሆኑ ጎረቤቶቻቸውንና የአካባቢው ማህበረሰብ የማወቅ ጠንካራ ፍላጎትና በአካባቢው ማህበረሰብ መጻኢ ዕድል በእኔነት ስሜት የመሳተፍ ከፍተኛ ፍላጎት ያሳያሉ። አንዳንድ ጥናቶች እንደሚያሳዩትም ከተከራዮች ይልቅ የቤት ባለቤት ሆነው በአንድ አካባቢ ዘለግ ላለ ጊዜ የሚኖሩ ወላጆች የተሻለ የተረጋጋ ህይወት ስለሚኖራቸውና ይህም በልጆቻቸው ስነ ባህሪና የትምህርት ስኬት ላይ ስለሚንጸባረቅ የሆም ኦነርስ ልጆች የተሻለ የቴስት ስኮር የሚያመጡ ሲሆን ግራጁዌት በማድረግም ከፍተኛውን ፐርሰንቴጅ ይይዛሉ። የሆም ኦነርስ አሶሲዬሽን ከሚያስቀምጧቸው ገደቦች ውጭ የቤት ባለቤትነት ከተከራይነት በተቃራኒ ቤትን ያለ ገደብ እንደ ባለቤቱ ምርጫና ላይፍ ስታይል በፈለጉት መንገድ የማደስ የማስተካከልና የመቀየር ነፃነት የሚሰጥ በመሆኑ የቤት ባለቤቶች ከተከራዮች አንጻር የተሻለ ደስተኛ እንደሆኑና የተሻለ ህይወት እርካታ እንዳላቸው ጥናቶች ያሳያሉ። ለሞርጌጅ የሚከፈለውን የወለድ ወጪ፣ የሞርጌጅ ኢንሹራንስ ክፍያ ወጪ፣ የፕሮፐርቲ ታክስ ክፍያ ወጪ እና ሌሎች ከቤት ባለቤትነት ጋር የተያያዙ ወጪዎችን ታክስ ተቀናሽ በማድረግም የአሜሪካን መንግስት ለቤት ባለቤትነት ማበረታቻ የሚሰጥ በመሆኑ የቤት ባለቤቶች ተከራዮች የሌሏቸው የታክስ አድቫንቴጅ አሏቸው። በጊዜ ሂደት የቤት ዋጋ የሚጨምር ከመሆኑ አንጻር የቤት ባለቤቶች ሪፋይናንስ በሚያደርጉበት ጊዜ ወይም በሚሸጡበት ጊዜ በኤኩዊቲ መልክ ከዋጋ ጭማሪው ተጠቃሚ የሚሆኑ ሲሆን ተከራዮች ግን ይህ ዕድል የላቸውም። የቤት ባለቤትነት እነዚህንና ሌሎች መሰል ጠቀሜታዎች ያሉት ቢሆንም የቤት ባለቤት የመሆን የግዢ ፕሮሰስ ግን ስለ ቤት ባለቤትነት እንደሚኖረን እውነታ ላይ የተመሰረተ አስተሳሰብ ወይም መሰረተ ቢስ እምነት ግልጽና ቀጥተኛ አሊያም ውስብስብና አስቸጋሪ ሊሆን ይችላል። ስለ ቤት ባለቤትነት ያላችሁ አስተሳሰብ መሰረተ ቢስ እምነት ላይ የተመሰረተ ከሆነ በግዢ ሂደቱ ወቅት በቀላሉ ተስፋ የምትቆርጡ፣ ጥሩ ዕድሎችን የምታስመልጡ ወይም ደካማና የተሳሳቱ ውሳኔዎችን የምትወስኑ ሲሆን ፋክት ላይ የተመሰረተ ከሆነ ግን ለቤት ግዢው በተሻለ ሁኔታ እንድትዘጋጁ፣ ስለ ቤት ግዢ ያሉ ፕሮግራሞችን ሁሉ እንድትጠቀሙና የቤት ግዢ ሂደቱን በልበ ሙሉነት እንድትሳተፉ ያደርጋቸዋል። በአጭሩ ከቤት ግዢ ጋር በተያያዘ መሰረተ ቢስ እምነቶች ኮንፊውዥን ወይም የሀሳብ መደናገርና መምታታትን የሚፈጥሩ ሲሆን የተረጋገጡ ፋክትስ ላይ መመስረት ደግሞ የግዢ ሂደቱን በግልጽና በጥራት ለማየት ይረዳል። ቤት ግዢን በተመለከተ 5 ኮመን መሰረተ ቢስ እምነቶች አሉ። ዝርዝሩን በክፍል 2 ቪዲዮ ይመልከቱ። ለቤተሰቦና ለኢንቨስትመንት የሚውሉ ፕሮፐርቲዎችን መግዛትንና መሸጥን በተመለከተ ለተጨማሪ መረጃ ኮንታክት ያድርጉኝ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።